በህይወቴ በፍጹም የማላፍርበትን 3 ነገሮች ልንገራችሁ። የመጀመሪያ በስራዬ ሰው አየኝ አላየኝ ምንም አይመስለኝም። ቆሽሼ ምሰራም ቢሆንም ምንም ሆኜ በስራዬ ቦታ ሰው አየኝ ምናምን መሸማቀቅ የሚባል ነገር የለም። ስራዬን ወድጄው ነው የምሰራው። ስራዬን በጣም ነው የምወድ፣ አላፍርበትም። ሁለተኛ በቤተሰቦች የቤተሰቦቼ አካላት ደሃም ይሆኑ ምንም ይሆኑ ቤተሰቦቼ ናቸው። ምክንያቱም ቆርጬ የማልጥላቸው አካል ናቸው። ስለዚህ በቤተሰቦቼ አላፍርባቸው፣ ሁሌም ነው የምኮራባቸው። በሶስተኛ በማንነቴ በተፈጠርኩት ማንነት በመልኬ በተወለድኩበት ቦታ አላፍርበትም። በህይወቴ በጣም የምኮራበት ነገር ቢኖር በአፈጣጠሬ እግዚአብሔር እኔን ከሌሎች ለየት አድርጎ ፈጥሮኛል። ስለዚህ ሁሌም ፈጣሪን አመሰግናለሁ። ስላላመሰገንኩኝ ደግሞ ያለኝ ነገር አይጨምርልኝም። አይጎሎ ባይል ተብሎ አይጨምርልኝም። ያለኝ ነገር ሳመሰግን ግን ይጨመርልኛል። ስለዚህ ባላችሁ ነገር ኩሩ፣ እንዳታፍሩ። ማንም የናንተን ህይወት አይኖርም። እንደዚህ በደንብ መመታት አለበት። አሁን የምርጥ ጌማቱ ነው ይወጣል ማለት ነው። ሰላም ቤተሰቦቼ፣ ጌማታችን ቅድም ያቦካ ነው እንደዚህ ምርጥ ሆኖ ቦክቷል። አሁን ይሄ ልንሰራ ነው። እዚህ ጋር የምናወጣበት ነጭልፋ እጃችንን እኔ በእጅ ነው የምሰራ። በነገራችን ላይ በእጅ ብቻ ነው እንችለው፣ ሌላ አልችልም። እና እዚህ ጋር ዘይት እያጋልኩ ነው። ዘይቱ ግሏል። እዚህ አዘጋጊ ያለው አሁን ይሄን ማለት ነው እንደዚህ ከለተውና አሁን እንሰራለን ማለት ነው። እንደዚህ እኔ በእጄ እንደዚህ ነው የምሰራ። እንደዚህ አያችሁ፣ ዘይቱ ግሏል። ዘይቱ ሲግል ራሱ ይነሳል ማለት ነው ወደ ላይ። አያችሁ፣ አሁን እቀንሳለሁ ማለት ነው ጋዙን ከስር ቀንሼ እንገናኛለን። ተመልሰናል። ይሁን እንደዚህ ሰርተን ቁራ ሰርተን ተመልሰናል እንደምታዩት ማለት ነው። መጀመሪያ ላይ ያኔ እስከምሰራ ድረስ ዘይቱ መጀመሪያ መጋል አለበት። ከዛ በኋላ እስከምሰራ ድረስ ይሄ እንደዚህ እስከምሰራ ድረስ ጋዙ መቀነስ አለብኝ። ለምን እኔ ከስር መጀመሪያ ያደረኩት በስሎ እኩል እንትን እንዳይሆን ማለት ነው። አንዱ የበሰለ አንዱ ያልበሰለ እንዳይሆን ጋዙ መቀነስ አለበት። እንግዲህ እዚህ ጌማት ላይ ያላችሁትን አስተያየት እፈልጋለሁ። ባካችሁ ፕሊዝ ሰብስክራይብ አድርጉኝ። ዩቲዩብ ከፍቻለሁ። ባካችሁ እና እናንተ እንዴት እንደምትሰሩ አሳዩ። እዚህ ጋር የፈለጋችሁትን ኮሜንት ስጡበት። ትክክል ነው ትክክል አይደለም የምለው ማለት ነው። ይሄው እኔ እንግዲህ እንዴ ነው ኩሮዎቹን የምሰራ በእጄ ነው የምሰራ። ሌላ ሰው ግን በማንኪያ ምናምን አርጎ ነው የሚሰሩት። እኔ እንደዛ አልችልም። እንደዚህ ነው የምሰራ። አሁን ወሬ ያላበዛባችሁ ጨርሰን ደግሞ ይሄን አውጥተን ምናምን እንገናኛለን። ጌማት ያኔ ዋናው ለጌማቱ እንትኑ ልጡ ነው። መጀመሪያ ሲሰራ ልጡ የምገባበት ግብአቶቹ በልኩ በመጠኑ ማለት ነው። በምትወስዱ ዱቄት ልክ መሆን አለበት። እርሾ እንዳይበዛበት፣ የምንጨማምራቸው ግብአቶች እንዳይበዙበት። ከዛ በኋላ አያቅትም ማለት ነው። አሁን የኔ እንደምታዩታያችሁ እየቀላ ነው፣ እየበሰለ ነው ማለት ነው። ታዩት ሁኔታ ይሄው ጌማቱ እንደዚህ አያችሁ፣ የሚያምር ከረር ሆኖ ደርሷል። አያችሁ፣ የሚያምር ቀይ ከረር ሆኖ ወጥቷል። እንደዚህ ዘይቱን እያጠለ እኔ በአንድ እጄ እየሰራሁ ስለሆነ ምንም አልተመቸኝም። ዘይቱን እንዲህ እያጠነፈፍ አያችሁ፣ ዘይቱን እንኳን አይዝም፣ ምክንያቱም በደንብ እንትን ብሏል። ሰዎች በጣም ነው የሚወዱት ጌማት።